የዚሽ ልጅ ነፍስ በገንዘብ ምክንያት አይደለም። መጀመሪያ ካልከፈለች ትገደላለች ነው የተባለው። አዎ ከሷ ጋር የነበሩ 4 ሰዎች ሌላ ሀገር ሰዎች ተገለዋል። ከሱ 10,000 ሪያድ አንድ አረብ ሊጠይቃት ሄዶ ስማኝ፣ አንድ አረብ ሊጠይቃት ሄዶ 10,000 ሪያድ ሀዲያ ሰጥቷት ኮሚቴው ተወካዩ ለእናቴ ስጥልኝ ብለው እሱም ብር በልቷታል። የሌላን ተመልከቱ። አንዴ ልጠይቀው እንትናን ወንድምየውን ስለ ባካችሁ እኔ 11 ዓመት ደርሳ ደግሞ ትመጣለች ብዬ ጠብቄ ነው። ባካችሁ ወገኖቼ፣ ባካችሁ ሳውዲ አረቢያ ያላችሁ ወንድሞቶቼ ባካችሁ አጨክኑብኝ። አላህ አይጨክንባችሁ። ለዚህ አልጠበቅኳትም እኔ። ሰላም ለእናንተ ይሁን ውድ ቤተሰቦች፣ ሙራያ ዩቲዩብ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ቪዲዮ እስከ መጨረሻው እንድታዩልኝ ስል ጠይቃለሁ። ሰላም ለእናንተ ይሁን ውድ ሀገሬ ልጆች። ሌላን የማያውቅ አለ ብዬ አላስብም። ሌላ ብዙዎቻችን እናውቃታለን፣ በብዙዎቻችን ልብ አለች። ስለ እውነት ሶሻል ሚዲያው ላይ ስንወጣ እንደዚህ አይነት ነገሮች ሲከሰቱ እኔ ሌላ ናት ወደ አይምሮ የምትመጣውና የታሰረ ሲፈታ የሞት ፍርድም የተፈረደበት ፍርዱ ተግባራዊ ሲደረግ እሷ ናት ብዙ ጊዜ ወደ አይምሮ የምትመጣውና በቅርቡም የሞት ፍርድ የተፈረደባቸው በርካታ ኢትዮጵያውያኖች አሉ። ከነዛ መሀል እንግዲህ ሌላ ነበረች። ሌላን እንግዲህ የማታውቁ ካላችሁ ሌላ ማለት እንደ ማንኛውም ስደተኛ ያልፍልኛም ብላ ወደ ሳውዲ አረቢያ መጥታ እዚህ ከመጣች በኋላ ያው እንግዲህ አንዳንዴ የቀን ክፉ አይግጠማችሁ። የቀን ክፉ ገጠማትና የአሰሪዎቿን የ7 ዓመት ልጅ ገደለች ማለት ነው። ያን የአሰሪዎቿን የ7 ዓመት ልጅ ከገደለች በኋላ ያው እንደ ማንኛውም ወንጀለኛ እስር ቤት ነው የሄደችው። እስር ቤት በነበረችበት ሰዓት እዚህ ሀገር 2 አይነት ህግ ነው ያለው። አንደኛው ህግ ያው የሞት ፍርድ ነው ዋናውና ትልቁ ህግ። ሁለተኛው ህግ ደግሞ የሟች ቤተሰቦች ከተስማሙና ፈቃደኛ ከሆኑ የሞትን ፍርድ በገንዘብ ይቀየራል ማለት ነው። ያ የገንዘብ መጠን 2 ሚሊዮን የሳውዲ ሪያል ነበረ። ያ ገንዘብም በኢትዮጵያ ህዝብ ሁሉም ያለ የሌለውን ኃይል አሟጦ ተጠቅሞ ወደ 33 ሚሊዮን አካባቢ ተዋጣ ማለት ነው። ያ ብር ተዋጥቶ ለሟች ቤተሰብ ያው የተጠየቀው ገንዘብ ተሰጠ። ከዛ የተረፈው ደግሞ በቤተሰብ አካውንት ነው ብሩ የተሰበሰበው፣ ቤተሰቦቿ ጋር ተቀመጠ ማለት ነው። ከዛ ምንድነው የሆነው? ህጉ የራሱ አካሄድ ስላለው ያ ገንዘብ ስለተከፈለ መውጣት አትችልም፣ መታረም አለባት ተብሎ 13 ዓመት እስር ተፈረደባት ማለት ነው። ሆኖም በዚህ 13 ዓመት ውስጥ ነበረ ፕሮሰስ አለ። ኮሚቴዎች፣ ኢትዮጵያ ኮሚቴ አለ፣ ሳውዲ ኮሚቴ አለ፣ ሌላም ሀገር ያው ገንዘቡን ሌት ተቀን ደከመን ሰለቸን ሳይሉ ደጋግ ኢትዮጵያውያን በበጎ አድራጎት የተሰበሰበ ገንዘብ ነው። ለሷም እንደ እህት እንደ ወንድም ነው ካጠገቧ የቆሙ በርካታ ወንድሞች እህቶች አሉና ያው ነገሩ የሚጣራው በኮሚቴዎች በኩል ነው። ሆኖም በ13 ዓመት ቢፈረድባትም ግዴታ በየአመቱ በየ6 ወሩ በየ2 ወሩ የሆነ ማለቅ ያለበት ፕሮሰስ አለ 13 ዓመቷን ስትሞላ እንድትወጣ ማለት ነው። ነገር ግን ብሩ ከተከፈለ በቃ ለ4 ዓመት ለ5 ዓመት ተረሳች። ስሟም ተነስቶ አያውቅምና ያው በመሀል ላይ ደግሞ ተነሳ ትፈታለች ምናምን ተባለ። አሁን ባለፈው ነው 13 ዓመት እንደተፈረደባት 13 ዓመቷን እንደጨረሰች እንኳን የተናገረውን እየተከታተልኩ ነበረ። የዛሬ 2 ወር 3 ወር 4 ወር አካባቢ ነው 13 ዓመት ሮመዳን 2 ምናምን ትጨርሳለች 13 ዓመቷን ማለት አሁን ከ1 ወር በፊት ምናምን ነው ዓመቷን የጨረሰችው እና ፍርድ ቤቱ ውሳኔ እስከሚሰጥ ነበረ የሚጠበቀው። ያን ደግሞ ለህዝቡ ያደረሱት ነገር የለም። እንደዚህ ነውም አልተባለም። ልጅቱም ስልክ እየደወለች አይደለም ለቤተሰቦቿ። ከዛ በፊት ትደውል ነበረ፣ ቤተሰቦቿን ታወራ ነበር ምናምን። ያው ካለፈ አልፎ ደህና ነኝ ትል ነበረ። የሞት ፍርዱም አልፏታል
አልፏታል ያልኩበት ምክንያት ምን መሰላችሁ? ሌሎች የውጭ ዜጋ ነበሩ 4 አብረው ከሷ ጋር የሞት ፍርድ የተፈረደባቸው እነዛ ሙተዋል። ያው ፍርዱ ተፈጻሚ ሆኗል ማለት ነው። እሷ ግን ገንዘብ ስለተከፈለላት ቀርታለች። ይህንን ነገር ደግሞ ለቤተሰቦቿ ተናግራለች። ቤተሰብም ያንን በማሰብ ተጽናንተው ነበረ። እንደዛም ሆኖ እናት አባት እንትን ማለት አልቻሉም። ማለት ያው ታውቃላችሁ፣ የወለደ ሰው ያውቀዋል፣ ያልወለደም በሚወደው ሰው ብዙ ፈተና አለና ያውቃል። እና ቤተሰቦቼ አሁን ደግሞ ትናንትና ይህ አጀንዳ ከእንደገና ተነሳ። ትናንትና እንዴት የተነሳበት ምክንያት ልጅቱ ህይወቷ አደጋ ላይ ነው። በጣም በቃ ታማለች። እኔ አላቅም፣ ሰው ጥርሱ ገጦ አይኑ ፈጦ ይተርፋን ብሎ ማሰብ ለእኔ ይከብደኛል። ብቻ ግን እግዚአብሔር ጥበበኛ ነው። ወደ መትረፉ መሰለችኝ። እዛ አካባቢ አንዳንዴ ነገሮች በምክንያት ነው እና የሚሆኑት። ጽዳት ለሄዱ ፊሊፒኖች እዛ ውስጥ እሷ ጋር የታሰሩ ሀበሻዎች ሪከርድ አድርገው ይህንን ለእንደዚህ አይነት ሰው ላኪልን ብለው ለሙባረክ ሚዲያ ተላከለት ማለት ነው። ከዛ ሙባረክ ደግሞ ትናንትና ያንን ቪዲዮ አምጥቶ ቦይስ ነው ለህዝቡ አሰማ። ሌላ የሞት ፍርድ እንዲፈረድብኝ የባካችሁ ውድ ኢትዮጵያውያን ድምጽ ሁኑኝ፣ ምክንያቱም እንደማልወጣ አውቀዋለሁ፣ ግን የሞት ፍርድ እንዲፈረድብኝ በጣም እዛ ያያሰብ ሁሉ እንዴ ሞትም እኮ አንድ በቃ ርስት ነው ማለት ሁላችንም እንሞታለን እና ሁሉም ወደ ሞት ነው እና የሚሄደው። መሞቴን አሳምርልኝ። መሞትም በቃ ሞት ነው። እንዴትም ተሞተ እንዴትም ለዛ ሰው ሞት ነው አይደለ? ያው አሟሟቱን ለቤተሰብ ለምንጻጻስ ሊሆን ይችላል። ለሟቹ ግን የሞት ትልቅና ትንሽ የለውም። ዞሮ ዞሮ ልጅቱ በሞትና በህይወት መካከል ናትኝ። ሕክምና ይደረግላት ምናምን ተብሎ ትናንትና ተጮህ ምናምን። የሚገርባችሁ 24 ሰዓት ባልሞላ ውስጥ እኛ ኢትዮጵያውያኖች ከፈለግን ምን ያህል ተጽዕኖ ፈጣሪ እንደሆነ አስቡት። ትናንትና 24 ሰዓት ባልሞላ ውስጥ ኤምባሲው ያችን ልጅ አንስቶ ወስዶ አሁን ሐኪም ቤት ነው ያለችው። ዛሬ መጡ። አዲስ ነገር አለ እያሉ ኤምባሲዎች መጡ። ያው እዛም አንዳንድ ደጋጎች አሉ፣ ጥሩ እንዳሉ ሁሉ ደግሞ መጥፎ አሉ። ኤምባሲ እኔ ተፈትኛለሁ። ለምን በኮንትራቤ መጥቼ ብዙ ነገር አይቻለሁ። ባህሪው ላይ ብዬ በባህሪ መጣሁት በምክንያት ነው። ምክንያት ምንም ብትሆኑ ኤምባሲ አይከታተልላችሁ፣ እንደው ከስንት አንድ ካልሆነ ፈጣሪውን የሚፈራ ሰው ካልሆነ ማለት ነው። እና የኔን ተወውና ዛሬ ምንድነው የተባለው? ያው ትመጣለች ነው። የዛሬ ወሩን ትመጣለች ነው። የዛሬ 2 ወሩን ትመጣለች ነው። ይሄ አጀንዳ በየ3 ወሩ ይነሳን ብያችኋለሁ። አሁን ዛሬ ለመጨረሻ ጊዜ እንግዲህ ከዚህ በኋላ ቃሌን አላጥፍም ብሎ ከዛ የኤምባሲ ተወካይ የተባለው ኤምባሲ ዛሬ ደውሎ እንድትለቀቅ 13 ዓመቷን ስለጨረሰች እንድትለቀቅ ኤምባሲው ወስኗል። ነገር ግን የፍርድ ቤቱ ዋና ኃላፊው መፈረም ያለበት እሱ ከሀገር ውጭ ስለሆነ ለጊዜው ሳውዲ ስለሌለ ወደ ሌላ ሀገር ስለሄደ ከኢድ በኋላ ይመጣል፣ ትወጣለች እና ይህንን ለዘመድ አዝማዱ ለኢትዮጵያ ሕዝብ አስተላልፍ ተብያለሁና ተደውሎብኛል። ዛሬ ባለቀ ሰዓት ማለት ነው። ያው እንግዲህ እውነት ያርገው። ነገ ቀጠሮ አለ። ዛሬ ከ2 ሰዓት ተኩል ያላነሰ የላይ ፕሮግራም ነበረ ሀቢባ ቤት። ሀቢባና ሙቢ በጣም እንግዲህ በስከ መጨረሻም በእነሱ አማካኝነት ማለት አንዳንዴ የሆነ ነገር ትንሽ ብዙ ከተለፋበት ላይ የሆነ ነገር ተጨምሮ ምስጋና፣ አንዳንዴ ጥሩ ነገር የምትመሰገኑት ነገር አለና ሀቡዬ በጣም የምንወዳት የምናከብራት እህታችን ናት። ሙቤም እንደዛው። ግን ደግሞ እዚህ ነገር ውስጥ እጃቸውን አስገብተው እህታችን ነጻ ብትወጣ ደግሞ ሞር ለእኛ በጣም አሉን የምንላቸው የምንመካባቸው እህት ወንድሞቻችን ናቸውና እግዚአብሔር እድሜ ከጤና ጋር ይስጣቸው። እንደዚህም ተስፍሽ፣ ሁሉም እዚህ ጋር የምታዩቸው በእሷ ጉዳይ እንቅልፍ ያጣ ማህበረሰብ ነው። በነገራችሁ ላይ ሌሎችም አሉ በጾሙ ምክንያት ያልገቡ ስላሉ ነው እንጂ እና የሆነው ውድ ቤተሰቦቼ ሰላም ሆኑልኝ፣ ቸር ሰንብቱልኝ። በተቻላችሁ መጠን ዱዓ ጸሎት አድርጉላት። በእርግጠኝነት ነገ ኤምባሲው ደብዳቤ እንዲሰጥና የኤምባሲውን ደብዳቤ ይዘን እንቀርባለን ያሉት። ተስፋለን። ቸር ሰንብቱልኝ፣ ሰላም ሁኑልኝ። አመሰግናለሁ።